ፍቅር ነገሩን ማላውቅ መስሎ ለመደበቅ እንዳትሞክር። ሳትዋሽ ንገረኝ። ገነት ማናት? ገነትማ ያው ስንሞት የምንሄድባት ናታ። በቃ ለኔም ቦታ ያዝልኝ። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። እንኳን ደስ አለሽ ወይዘሮ ሄለን። ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ ዶክተር። ዛሬ ባለቤቴን ይዤ የመጣሁት ለኔ ብቻ ነገርከኝ ምስራች ለባለቤቴ እንድትነግረው ነው። ጥሩ። ምንድን ነው? እንኳን ደስ አለ አቶ ቴድሮስ። ባለቤት 4 መንታ ልጆችን አርግዛላለች። እውነት ነው? ፍቅር የአራት ልጆች አባት ላደረገኝ ደስ አይልም? በጣም ደስ ይላል። ህዝብ ልንሆን ነዋ። የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነዋ። ደስ ይላል። ይሄንን ክብራዊ ዘንድ የመረጥከኝ እኔ ማን ነኝ? የቱን ጽድቄ ነው? ደስ ይላል፣ ደስ ይላል። ጌታው እኔ ልጄ ላሳድግ አልኩ እንጂ ክልል ጠየቁ፣ ህዝብ ልምራ። በቃ ልጆቹ ወደዚህ ምድር ስታመጣቸው እኔን ወደ አንተ እቅፍ ጥለልኝ። አረባም ከዚህ በኋላ ደስ ይላል። እንደምን አደራችሁ ተማሪዎች። የሂሳብ መምህራችሁ ትላንት በደረሰባቸው የመኪና መገልበጥ አደጋ ሆስፒታል እንደገቡ ታስታውሳላችሁ። ነገር ግን ዛሬ ረፋዱ ላይ በሕክምና ሲረዱ ቆይተው ሞቱ። በሕክምና ሲረዱ ቆይተው ከ83 ሰዎች 82ቱ አልቀው እሳቸው ብቻ ተርፈው እዚህ ይገኛሉ። ጸሎታችሁ አትርፎኛል። አልጸለይንም። ለማንኛውም ከሞት የተረፍኩበትን ቀን በማስመልከት ከ30ው ሚያዝ ኤክስን ፈልጉ አሁኑን። ምን ሆኖ ነው? እንጃ ግራ ገባን እኮ። ክብሪት አጭሳችሁለት? 1 ደርዘን ክብሪት ልንጨርስበት። እሺ ንፋስ አግኝቷል? ፍም ውስጥ ነው እንዴ ያለ ነው ወይስ ቬንቲሌተር አምጥቼ ልግጠምለት? እሺ ውሃ ሳረጋችሁለት? አባይ ውስጥ መንከር ብቻ ነው የቀረን። ታዲያ ምን ሆኖ ነው? ወይ ርቦት ይሆን እንዴ? አዎ እሱን እኮ አልሞከራችሁ። በክርቢትና በውሃ ልደፉኝ ነው እንዴ? ደፋን። እኔ የማይሰማው መቼ ሰማው? ሰውዬ አርባው ነው በየቀኑ እየመጣው አልሰማሁም ማለት አይከብድም? ካልሰማው እኔማ አጥንቱ ይረፍ። እኔም እዚህ ጋር ልረፍ። ይሄ ፎቶ
ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ። የኔ አባት አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች። አረ ቁጫጩ ላወሮታል። ቁጫጭ እያራገፍን ነው የምንሄድ ነው። ይሄ አባት ለእኔ አድርገው ለእኔ በቃ አሁን ደግሞ ለብሶ ይብቃና በጸበል ጻድቅ ልቀመስ። አይ ቆይ ትንሽ እርሜን ላውጣ። አይ እንግዲህ ምን ነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት አይ ጸበል ጻድቁ እንዴት ነው? አሪፍ ነው ወይ? ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶን በቁሞ ኬተሪንግ አውቃችኋለሁ። ሌቦች አሁን ባለፈው የወይዘሮ ይበራሹ የቁም ተስካር ጊዜ እነዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶን በቁሞ ኬተሪንግ? በፊያው ክብ ሰርተው ራሳቸው ሲበሉ ነው እኮ ይዋል። ህዝብ እኮ የበላው የእነሱ ተመላሽ ነው። ባይዘው አንበጣ አናቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ የሞተ ደስ አለው የቆመ ተጎዳ ይላል ሰው ሲተል አይደል እንዴ? አይ እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። ምን ወንድሙን ላገባ ነው። የሰርግ መግቢያ ካርድ ነች። እንዳትቀር አንድ ሰው እንዳይቀር። ወንድሙን ላገባ ነው። ዘር ጨፍጫፋ ነው እንዲያሽ። ኧረ እኔ ክብር ለሱ ይሁን። እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ ልቀር ነው እንዴ? ምነው የሞተ ተጎዳ። ባይዘውያችን ላይ አሁን ነው ያልሰማው። ወደፊትም መስማት አልፈልግም። ፍትህ ለዚህ ቤተሰብ። ይኸው የኔ ፍቅር፣ ይኸው የኔ ፍቅር። ምንድነው ይሄ? 30 ደረቅ እንጀራ አማርኛ አላልሽ? ወጡስ? ስለ ወጡ አልተነጋገርም። እኔ ደረቅ እንጀራ አማረኝ ስል ወጡ መሙላት ያንተ ኃላፊነት ነው። የጎደልን የሚሞላ ፈጣሪ ብቻ ነው። ይሄንንም የመስሪያ ቤት ጓደኞቼን የዝን አንዳንድ እንጀራ አምጡልኝ ብዬ ነው ተቀብዬ መጣሁት እንጂ በእኛ ኑሮ 30 ደረቅ እንጀራ ላመጣልሽ ደፋር። እንደ ሚኒስቴር በሞተረኛ ነው ታጅቤ መጣሁት አይደል? አንተማ በዚህ አይነት ራስን ስታጠፋ ማየት አማረኝ ብለህ ላታጠፋ ነው ማለት ነው። ምን በወጣኝ ጠፍቻለሁ እኮ ያለው ነው እንደሚመስልሽ? አንቺን ያገኘው ጊዜ ነው የጠፋሁት። ቆይ አንቺ ያረገሽው ሂትለርን ነው እንዴ? አምሮትሽ እንዳለ ጥፋት ብቻ። ድሮስ ያንተ ልጅ አይደል? ምን ነው ያኔ እንደ አነር ተነፋፍተ ላይ ላይ ስትሰፍር ትዝ አላለ? ስድ የዛኔማ ራሴን መቻውቅ ነበር። እንደውም ቁርጥህን ወቅ ውሽም አምሮኛል። ግማሽ አምሮቴን ስነግረህ ግማሹን አንተ ሙላው ብለሽኝ ነበር። እኔም እኮ አልነግርሽም ብዬ ነው እንጂ አምሮኛል። ምን ፍቺ? ሲጀመር ልጁ እኔን አይመስልም። በምን አባህ አወቅ? የእርግዝና አራጅሽ ላይ አይቼዋለሁ። እኔ ቀይና ራስታ ልጅ ልወልድ አልችልም በፍጹም። እናማ እንጀራዬን ይዤ እሄዳለሁ። ሌላ ኑሮ መሰረታለሁ እንጂ ቢያንስማ 15ቱን እንጀራ አስቀምጠ ነው የምትሄደው። ውርሴ ነው። ተይ እባክሽ መጋዣ። እሺ ቢያንስ ሀፋፍ እንካፈል። ውሽማሽ ያኖርሽ። ኧረ ሀፋፍ እንካፈል። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አልስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ገባል ብሆን ይሻለኛል። ታውቁ ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ገፋዋለሁ እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ታውቁ ተስማሙ። የአንድ እናት ልጆች ናችሁ። የአንድ እናት ልጆች ናችሁ። ተስማሙ። መንገደኛ ከሚበላው ተስማሙ። ውሳኔ ዳባችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ።
እናመሰግናለን ክቡር ዳኛ። ፍትህን ዛሬ አየዋት በእግሯ ቆማ። እናመሰግናለን ክቡር። የበሉ አቶ ድንቁ መቀጠል ይችላሉ። አመሰግናለሁ። ቅድም እድሮችን በአዲስ መልክ ለማዋቀር በቀረበው ረቂቅ ላይ ተቃውሞዬን ለማሰማት ነው። ሲጀመር ህዝቡ ጥግና ጥግ ተበትኖ ከተማ ውስጥ እድር አለ ለማለት የሚያስደፍር ልዕልና የለንም። የሞራል ልዕልና የለንም። በእውነት አፈር አልባሽ ሰው እንኳን አጥተናል በዚህ ሰዓት። አሁን ባለፈው ለ46 ዓመት ይሄንን እድር በጥሩምባ ነፊነት ሲያገለግል የነበረው ጫኔ እሱ የሞተለት 2 ቀባሪ ነው የመጣው። ያ ሌት ተቀን ሳይል በየጉራንጉሩ እየገባ የሚነፋው ጫኔ የሱ ቀብር ጊዜ ግን ሰው ጠማው። አንዳንዶች ለምን ሰብሰብ ብለን በኦንላይን ላይቭ ላይ አንቀብረውም ብላችሁ ስታፌዙ ነበር። ቀባሪ ይጡ፣ ሌላ ምንም ማለት እንደናል። ቀባሪ ያሳጣ። አሁን ጫኔ በትልቅ ተስፋ መቁረጥ የሚቀብረኝ ካጣው ለምን እሞታለሁ ብሎ አሁን በከፍተኛ ተስፋ መቁረጥ አረቄ ቤት ነው ያለው። ይሄ ምንን ያሳያል? ሰዎች በሰላም ሞተው የሚቀብረን አይኖርም በሚል ስጋት ከፍተኛ የስነ ልቦና ጫና እየደረሰባቸው ነው የሚገኘው። ነገ አልሞትም የሚል ትውልድ እንዳይነሳ ነው የምፈራው። በዛ ላይ ደግሞ የእድር ክፍያ በኦንላይን ትራንስፈር ይሁን የሚባል ሀሳብ ተነስቷል። ሙሉ በሙሉ ነው የምቃወሙ። የእድር ክፍያ ጣሙ 10 ብርም ይሁን 100 ብር በአካል ተገኝተን ስንከፍል ነው ደስ የሚል። አቶ ዘለቃሽ 10 ብር ጎሏቸው ማነ ገብሬ እባክህ 10 ብር ሙላልኝ እያሉ ሲማጸኑ ያ አቶ ተክሌ የተሰበረ ክሩን አንጠልጥሎ መጥቶ እባካችሁ ዛሬ እኔን አስቀድሙኝ ብሎ ሲጫወት ለጫጫታውም ለጨዋታውም ለቡጨቃውም በአካል ተገኝተን ነው የሚያምር። በዛ ላይ ደግሞ ሁላችንም ትራንስፈር ስናደርግ ባንኮቹ ከእያንዳንዳችን ላስ ማድረጋቸው ይቀራል የተወሰነ ገንዘብ እና እሱ ቢሰባሰብ 4 ሹካና 6 ድስት ይገዛል። በአጠቃላይ እኔ የእድሩን ሊቀመንበር ሆኜ የምቀጥል እስከሆነ ድረስ በሀሳባችሁ እስማማለሁ። ካልሆነ ግን መቃወሜን እቀጥላለሁ። እንላቀቃለን።